ዝርያቸው በመጥፋት ላይ የሚገኙ ሁለት ምርጥ ያራዳ ልጆች ተተኪቱ ልጅ ምንድነው? አባዬ ቤት ተሳስታችሁ ነው? ኧረ በስተርጅና ምንድነው? ምናችን ያረጀውን እኛ ባሻችን ዘፈን ክፈታት እስቲ። በደስታ ትከፈት። አምላካችን ከብቶ ሰጥቶናል መጽናኛ ልጆቻችን ካሉ አናረጅም እኛ ገናናይ ብሷለም አርቺተናይ አንነለማ እንዴ ነው እንዴ? ምንድነው ዛሬ ጠጥታችሁ ነዋ? ጠጥተናል። የጠጣነውን በእናንተ ምክንያት ነው። 100 አለቃ ነገራችሁ። በጣም ያሳዝናል። አንተ ነገራቸው ባሻ። ምንድነው አባዬ? እንደ ዛሬ በእናንተ አፍሬ አላውቅም። ምንድነው ሰፈር ውስጥ የምሰማው? ምን ሰማ አባዬ? የባሻ ልጆች ፋራ ናቸው፣ የፋራ አባት እያስባላችሁ ነው። አይጠጡም፣ አይቅሙም፣ ስርቆት ላይ ምንም የሉበትም እየተባልኩ ነው። እውነት ነው እንዴ? እና ኩራት እኮ ነን አባዬ። ይኸውልህ እኔ በባህሪ ይኸውልህ ምን አይነት አባት መሰልኳችሁ? ላላ ያልክ ነህ ባሻ። 100 አለቃ አትፍጠን። ማሽን ቢሆን ቆርጠዋል። ላላ ያልኩ ነኝ፣ ግን ለፈታ ያልኩ ነኝ አይደለ? ምን ማለት ነው? በዚህ እድሜያችሁ አልቀርም ማለት? ኧረ አባዬ በፍጹም ይኸውልህ እኔና 100 አለቃ ከመርካቶ እንጡጡ በወክ ሄደን ይኸውልህ እዛ አካባቢ የሚበቅል የሆነ ጫፍ ነበረ። ስሙም ነበር 100 አለቃ። ኧረ ረስቼዋለሁ ባሻ። እንዴ ገሌ ነው አባዬ። ገሌ እዚህ ቅያሱ ጋር ያለው ገለታ ነው። ገለታ 100 አለቃ። ኧረ አይደለም ገለምሱ ነው። እሱ ነው ተራራማ አካባቢ የሚበቅሉ። ተራራማ ቦታ አካባቢ የሚበቅል ባሻ። እኛ ምን አውቀ ነው? ዝም ብለን ነበር ምን በላው። እቺ ነገር እንደው ከድግስ ይዘናት የመጣናት ውሃ ናት። እስቲ ቴስት አድርጓት። ኧረ አባዬ ይቅርብና። ኧረ ውሃ ነው፣ ቴስት አድርጋት እስቲ። ውሃ ናት፣ ቀመሷት። እንዴ አባዬ ምንድነው? ጂናት? ኧረ ጂናት ባሻ። እንዴት ነው? አንድም ቀን በልጆች አንገቴ እንደፋለሁ ብዬ አንድም ቀን አስቤ አላውቅም ነበር። ዛሬ ይሁን ቀን ውሰደኝ። ተው ባሻ ተው። አለም ነው ተመልከቱት። በሳምንት 3 ነው የሚታሰረው። እንዴት እንደምቀና በሱ። ይኸው ለእናንተ ያስቀምጥኩ የዋስ ገንዘብ ወልዶ ይኸው ቤተሰብ መሰረት። አንድ እንኳን ለምን አትጠቀሙበትም? ታስራችሁ መልሲ በቃ ክፍል አድርጊ ላስወጣችሁ። ምንድነው ስርቆት ምናምን ላይ እንዴት ነው? አረ ንገሩኝ። ያው አንተ ከምታዝንብኝማ አባዬ እታችኛው ቅያስ ጋር እያለነዘዙ ምናምን የሚባል ወሬ ሰምታላ? አዎ ሰምቻለሁ። እኔ እኮ ነኝ አባዬ ማለነዘዙ። በቃ እንደዚህ እኮ ነው የሚባለው። እኔ ምን አይነት አባት ነኝ? ፈታ ያልክ አባት ነህ። ፈታ ያልኩ አባት ነኝ። 100 አለቃ ምንድነው? ሱሪስ ባሻ መለመለኝ ባዶ ራቁት ጃኬትስ ባሻ። እንዴ እዚህ ጋር እኔ ነኛውን የፈጠና ድንጅ የበላችሁ። ይኸው ጃኬት 100 አለቃ ሱሪው ይኸው ይችላል። ኧረ ልጅ ይችላል። ምርጥ ያራዳ ልጆች። መብራቷን ባጠፋት አይደብራችሁም? ትንሽ ሙቀት ነገር አላት ቤቷ። አጥፎ ምን አባቱ አጥፎ እባክህ ባሻ። እናንተ የውሻ እግሩን ይዤዋለሁ ባሻ በለው። ኧረ ነው ምንድነው አባዬ? ዳዲ መጣች። እንዴት ነው? እዚህ ጋር ሁኚ እስቲ። እሱም ማውራው ነገር ምን ነው ጋሼ? ና የኔ ሰላም አይደል? እሺ መጣሁ። ምንድን የኔ ልጅ ወይ የሆነ ነገር ላስቸግር። እርሶ ተንበርክከው እኔ አልቆምም ጋሼ። ምንድን ነው? እኔ ልቸገር? እኔ ልጆት ልቸገር? ምንድን ነው? ታውቃለህ እነዚህ ልጆች በጡረታ ብር ነው ያሳደግኳቸው። ከና 5 እህቶቿ 5 እህቶቿ እንዳንተ ያለ ቅንቅናም ደሃ ነው ያገቡት። ልክ ነው። በሱ ያልፍልኛል ብዬ ስጠብቅ እሷ ደግሞ አንተን ይዛብኝ መጣች። በጣም ይቅርታ፣ ሌላ ዕዳ ተጨመሩበት። የኔ ልጅ አሁን ለሷ ከደህና ቤተሰብ የተገኘ ልጅ አግኝቼላታል። ለጥሎሽና ለሰርግ ብቻ 5.5 ሚሊዮን ብር ነው ያዘጋጀና ተዋት። ያው ጋሼ እርሶ እንዲመቹት እርሶ ተዋኖትን እንዲያራግፉ ቅንቅኖት እንዲለቆት ብዬ ለእርሶ ምቾት ብዬ ፍቅሬን አልተው። ፍቅር እኮ ብቻውን ጋሻ ነው፣ ጠባቂ ነው። ፍቅር እኮ ብቻውን ጉልበት አለው። ፍቅር እኮ የኔ ልጅ ከተውቋት 1.5 ያንተ ነው። አካፍላለሁ። ብቻዬን ማልበላም። ኃያል ገንዘብ ነው፣ ብርታት ገንዘብ ነው። ተስማማን? ትተዋታለህ? ትውቴ ነው ያባታው ልኝ ጠርተህ ንገራት። መጀመሪያ ንገራት። ሜሮን ገዛኸኝ እንዳምጤ እባክሽ። ሜሪዬም ቀረና ሜሮን በሰላም ነው። እኔ ፍቅር ይኸውልሽ ድህነትን ያላሸነፈ ፍቅር ብቻውን እርግማን ነው። አባትሽ ሄደና ቤተሰብ ልጅ አዘጋጅቶልሻል። እሺ ቢያቸው ስሚያቸው። ይሄ ልጅ አይሆንሽም ተይው። እና አባዬ ምን ማለት ነው? አልሆንሽም። ከሮቀኑ አልሆንሽም ተይ። ከረፈ ምን ነው የምትይው? አባትሽን አሰሚያቸውም ነው። ምንድን ነው የሚባለው? ወዳጅ ቤተሰብ ዘመድ ቢሰማ ባለጌ ያሳደጋት የባለጌ ልጅ ነው የምትባለው። ስሚያቸው ነው። በቃሽ። አልፈልግሽም። የኔ ልጅ በሩን ክፍት አድርገው ሄደው ነው እነዚህ ሰላቢ ልጆች። ሌባስ ቢገባ ሄሎ ወይ አባዬ። የት አባ ነህ አንተ? እኔ ራቅ ያለ ቦታ ነኝ። ምን ነው? ፈልጌ ነው። ቶሎ ቤት ና። ኧረ ሩቅ ነው ያለሁት። ወደ ከታ እየሄድኩ ነው።
አሎ ከታ ነሽ ብራዘር የሙሉ ለሰ ከታ ቤት አለኝ ብላችሁ እንዳመጡ አጥንቱ አሁን ኑ እንዴ! ኧረ ምንድነው አባዬ ሩቅ ነን ለዛ እኮ ነው። ወልዶ እንዳልወለደ የወላድ ማን ውሃ እንኳን የሚያቀብለኝ ልጣ እዚህ ቤት ደህና ዋሉ ባሽዬ። ቢሾ ሜሪዬ ደግሞ አይገርም። ልክ ሳስባችሁ እናንተ እድሜያችሁ ረዥም ነው ማለት ነው። ግቡ። ሜሪዬ እንዴት ነው ታዲያ ሀገሩ እንደመድሽ አየሩ እንዴት ነው ተስማማሽ? በጣም አሪፍ ነው ባሽዬ ተመችቶኛል። እና እንዴት ነው ትዳር ምናምን አልታሰበም? አረ የለም ባሽዬ። ታይ ሜሪዬ ባይሆን የወንድ ምርጫሽን ንገሪኝ። መስፈርትሽ ምንድን ነው አንቺ ለትዳር የወንድ ምርጫሽ? የሌሊሾ እንኳን አውቀዋለሁ። ሃይማኖቱንና ባህልን የሚያከብር ቢሆን ደስ ይለኛል ባሽዬ። በጣም ጥሩ ምርጫ ሜሪዬ። እኛም በሴት እንደሱ ብናገኝ አንምርም። እዚህ ቤት ምን አይነት መንፈስ እኮ እንደገባ አባዬ። እኛሽ ካንተ ምንድን ነው መማር ያለብን? ቢያንስ አንተ ትልቅ ሰው ነህ። ለመኖር ትንሽ ጊዜ ነው የቀረ አይደል? ምን አለ ደጁን እንኳን ረግጠህ መጣ። ደህና ዋላችሁ እህቶቼ፣ እንዴት ዋላችሁ? ሜሪዬ ሌላ ምን አይነት መስፈርት ነው ያለሽ ወንድ ላይ? ስፖርት የሚሰራ ጠንካራ ይሁን ደስ ይለኛል። ፈርጠም ያለ ጀሞ ዛሬ ምንድን ነው የሚገባለት? ቸስት ነዋ። አባታችሁን የመጣችሁት የሰላቢ ልጆች። ከባድ እንግዶች መጥተውብኝ ዛሬ አልመጣም። ዝም ብዬ ባለው አየር ቤት እገባለሁ። አባዬ ስንት ኪሎ ነህ? 65 ዝም ብዬ ቤት 65 ኪሎ አግኝቻለሁ። እሱ ገፋ አረጋ። አባዬ እንደዚህ ትተኛልኛለህ? ዝም ብዬ ደረግ ገፋ አረጋለሁ። እሺ የፈጠነ 100 አለቃንም ጠራልኝና ዝም ብዬ ትሬሲፕስ ልግባባ። ተነስ አባዬ እባክህ እምቢ እንዳትለኝ። አረ ይጥለኛል ባሽዬ። ሜሪ ይጥለኛል። አረ ተነስ አባዬ። ምንድን ነው አንተ እንደዚህ ያስፋፋው ባሻ? ምንድን ነው ተሺ እኔ ጌታ እንኳን ደህና መጣ። የትኛው ነበር አልተገረዘም ያልከኝ ባሻ? ያኛው ተሺ ያኛው ነው። አራቆ ነው። እንዱን እስቲ ቶሎ በል አውልቀው። ሸካ አድርጌው ልጅ። አረ ሸክከው ሸካ አድርግለት። ምንድን ነው አባዬ? እኛው ደግሞ ትንሽ አልጋ ላይ ይሸናል። ትንሽ ይቃዣል ምናምን። ተሺ የቅዠት የለም? አረ አለኝ ባሻ። ና ሁለት ወንድ አሰዳቢ ና። ኦ ማይ ጋድ ዲስገስቲንግ። እናንተ ውሾች እኔ ላይ አራዳ ልትሆኑ እኔ ነኝ የወለድኳችሁ። አባቴ ነኝ እንዴ? ተሺ አረ አባዬ ገለጠለው። አረ ስራው ተጠናቋል። ደህናዋል ባሻ። ምንድነው ሳሩኛ አጨዳ ነው እንደ ገባን? ተረጋጉ። ወይ ደግሞ ማጭድ ይስጡንና ታኬታችን ላይ አስራ ነው እንጮት። ሲጀመር ሜዳው እኮ አጋድሏል እኮ አይደል? እኛ ዳገት እነሱ ቁልቁለት ነው ስንጮት የነበር። እኛ የመታነው ኳስ እኮ ማንም ሳይነካው ተመልሶ መጥቶ ራሳችን ላይ ገብቶብን። ምን? አዎ እንደምታየው ፀሐይ ነው። አራጋቢው ሞቆት ለራሱ ባራገበ ቁጥር ዳኛው ኦፍሳይድ ሲነፋብን እናቱ ችግር የለውም። እኔ አልስ ከኮርና የገባብንን ጎል ራሱ አይቷል። አራጋቢ ያሻማው ዳኛው ነው በቴስታ ገጭቶ ያገባው። ለምንድን ነው እሱስ ማይሻሩ? ግን እኮ 7-2 ተሸንፎ አንድ ጎል ቢሻሩበት ምንም ለውጥ አይመጣም። ያመጣል። ለምንድን ነው የማያመጣው? ሊጎር የተሰጠብን እንኳን ሳይቷል። ተጫዋቹ ራሱ የታኬተው ክር ተፈቶ ራሱን ጠልፎ ጥሎ ነው ከ8 ፔናልቲ የተሰጠብን። ፔናልቲውን ሲያስቆጥር ራሱ እኮ ተዋላለም እኮ አይደል? ለምንድን ነው እሱስ ማይታየው? ሲጀመር የኛ ጎል ሰፊ ነው። እነሱ በመቱ ቁጥር ይገባል። እኛ በመታን ቁጥር ግን አንግል ነው ሲገጭ የነበረው። ስንት ተጫዋች ነው የኔ አንግል ያጋጨው? አሁን እኮ እነዛ አንግል ያጋጩት ተጫዋቾች ራስ ሊበሉ ይሏል ባጋጩት ማለት ነው። አንዱን ተጫዋች ራሱ ተነስታማ ሙቅ ልቀይር ስለው አሁን አጋጭተው ሊበሉ ራት ሄዷል ያልኩ ተጫዋቾች የሉ የነሱን ራስ ነው አማሙቆ ያቀረበል። ደግሞ አንድ ተጫዋች አለቀልክ ኳስቷል። በረኛህም ቢሆን ምንም አይነት ኳስ አይደለም። በዚህ ላይ ምን አስተያየት አሉት? እሱ እንኳን ያ ተጫዋች የሳተበት ምክንያት ለኔ ነግሮኛል። ትላንትና ሰርጉ ነበር፣ ሚስት አግብቷል። እንኳን ደስ አለ በሉት። በዚህ አጋጣሚ ዛሬ ድጋሜ ካገባ ሚስቱ ትፈተዋለች። በረኛዬ ደግሞ ምንም አይነት ኳስ ያላዳነበት ምክንያት አሳብ ያጠመዱበትን መረብ አምጥተው ጎል የወጠረውለት ምንም አይነት ኳስ ያላዳነበት ምክንያት ያ ሰው ሽታ። በዛ ላይ የገጠምናቸው የሀገር ሽማግሌዎች ናቸው። አንድ ኳስ ብንመልስባቸው እኮ ይረግሙታል። እሱንም እኛ ለኛም ነው ጉዳቱ አይደል እንዴ? ግን ከቲሙ መባረር ውስጥ ደግሞ እርግጥ ሆኗል። በዛ ላይ ምን አይነት ስሜት ተሰሙት? እሱስ እውነት ነው። በቃ ተባረር ያለው ግን ሲጀመር እኔ ከዚህ ቲም ጋር ከዚህ በኋላ መብራት ቢጠፋብኝ እንኳን አልቀጥልም። በቀጣይ ጊዜያት የተሻለ ቲም ይዤ በታክቲክ አንጬ በከተር ቀርጬ በጣም አሪፍ ስዕሎችን ጽያ አውደሪ ላይ ማዘጋጀት ነው የምፈልገው። የኔ ሐሳብ እሱ። ጥሩ ሐሳብ። ማኔ አንድ 5 ብር ካለሽ እስቲ 5 ብር መመልሰው ማለት ነው። አሁን እመልስልሃለሁ። የሚመልሰው ከሆነማ አሁን አመጣልሻለሁ። ለሆነ ጉዳይ ካስፈልገኝ አያባሲ ትንሽ አሁን ይመልሳል። በነገራችን ላይ መሸኮ አንሄድም እንዴ? አንሄዳለን። ቆይ ልጁ መጥቶ ብሎ የለ እንዴ? በቃ እሺ፣ እኔ መሽቶብኛል። በቃ አሁን እኮ ነው ይመጣል እኮ። አይ አንተ ጠብቀው፣ እኔ ልሂድ። ኧረ በቃ እዛው ጠብቀኝ። ፊላ ምን ነው ብቻህን እዚህ ቁጭ ብለህ? ምን እባክሽ፣ የሆነ ልጅ እኮ ብር ወስዶ ከኔ አሁን እመልሳለሁ ብሎ እየጠበቅኩት ነው። እስቲ ምንድነው ይሄ ልጅ ሳምንት አለፈው እኮ እዚህ ተገትሮ። ገንዘብ ያለው ያውጣ። ኧረ 5 ብር
የገትሩኝ ጠፋ የሚገትሩ ይገትረው የቷሉ ጎረምሳው መጣ መጣው እንግዲህ ትንሽ አስቆምኩት መሰለኝ አስቆምከኝ ብቻ እንግዲህ የዛኛው 5 ብር በአሁኑ ዋጋ ግሽበት ምክንያት 5000 ብር ሆኗል ይዤለት እወጣለሁ 5000 ብር ከባንክ 5000 አሁን ላውጣው ምን ነው እርሷ አጭበርባሪ ነው እንደዚህ ምን ነው መሰለኝ አጭበርባሪ 5 ብር ነው የምፈልገው እኔ እንዴ 5000 ነው አጥቼ ለምጣ ደርሶ ብያለሁ አልፈልግም የሰጠሁት 5 ብር ነው የጠበቅኩት ለ5 ብር ነው 5 ብር ይሰጡኝ አይ ይረጋጉ እንግዲህ በሽመድ እዚህ ወገቦትን እንዳደሉ አረራ የሚያመልጡ መስሎ የትም ሮጦ አመልጡ የማይገርም ሞት እኔ ሮጦ ሊደርሱ የአካፋውን ትከፍላለህ አንተ ግን ነገር ግድ የለም ሰባብረ ጨረስኩ አይደለ ከደሞዝ ይቆርጣል አንተኛው ሲሚንቶን ጠጣው አሉ ደግሞ እባካችሁ አብቃቁ አለቃ ሰላም ና ሰላም ይደርሳል ጨረስን እኮ ጨረስን ማለት እንዳትቀር ተብለህ ነበር ትናንትና እንዴ ትናንትና እኮ በዓል እኮ ነው እረፍት እኮ ነው ትናንት በዓል አይደለ እረፍት እኮ ነው አለቃ አይዳህና ወጉ ላይ እኮ ጎበዝ ናችሁ ማለት በዓል ነበር ትናንት እረፍት እኮ ነው አይደለ ስማ ለደሃ እረፍቱ ሞቱ ነው ስትሞት አታርፍም በዓል ምናምን ትላለህ ለአንድ ቀን በላው ብለህ ሲነጋ የሚርባ አይመስልም ይኸው መጣህ ዛሬ ሌላ ቀጠር ነው ግንበኛ ሌላ በኔ ቦታ ነው የተቀጠረው እንዴ አለቃ ምን ማለት ነው እንዴ ቢያንስ አንተ ደሃ ነህ እንዴ ደሃ ላይ ትጨክናለህ እንዴ ናትረደም እንዴ ሌቭላሉ አገባኝ እንደነቴን እኮ አልካድኩም እኔ ደሃ ነኝ አንተ ደሃ ነህ ሶስተኛው ማለት እንዴ አለቃ እንዴ ምን ማለት ነው እንዴ በዛ ላይ እኮ ባለቤቴ ዶሮ ወጥ ልካለች ለአለቃ ብላ እውነት ምሳ ይሆናል ብላ እንዴ አለቃ እኚ እናንተ ሰፈር ዩዝ እንድስሮቹ ይሄ ለእንቁላል ተብሎ የሚገዙት የፈረንጆቹ ፌካፌኩ ይሄ በማዳበሪያ በኬሚካል ያደጉት ብልታችሁ እኮ 6 ነው እንዴት በቃችሁ እንዴ አበሻ ዶሮ ተወደደ አይደል ይሄን ለኔ አልበለውም አለቃ ችግር የለውም የደሃ እረፍቱ ደግሞ ባል ነው ሳምንት ሙሉ ስራ ነው ይቅርታ ታስቧል እንትልሽ ላይ ጆርናታሽ ላይ ጽፌልሻለሁ እንጂ እንዳታስቢው እንዴ ለኔ እንተናተለ ምን ያለከ እንዴ እጅጌ ሙሉ እኮ ፓንት ነበረልህ እኮ እሱን ብትወስድ ይሻል ነበር አልቆ ነው እንጂ አትሸሚዙ አንተ ላይ ነው በቃ ሄደችው አሪፍ እኮ ነው ግን ምን እባክህ ቁልፎቹ ምንም አልተመቹም ምንድነው ቁልፎቹ እንዴ ዝም ብለህ ነው ሰደው ካልተመቸ የዛሬ ሳምንት በጋን የሚቆለፉ ሸሚዞች ይገባሉ በእነሱ ቀይረህ ምን ደግሞ ያየው አይበቃኝም ይሰፋኛል በእናትህ ጥሩ ነው ታድግበታለህ በዛ ላይ አሁን ፀሐይ ስለሆነ ነው ይኸውልህ እጁ ጉርድ የሆነው እንጂ ማታ ልክ ሲመሽ ሲጨልም ብርድ ሲመጣ አውቶማቲካሊ ነው እጅጌ ሙሉ ነው ግጥም የሚለው በዛ ላይ ከለሩ ሰማያዊ ነው ሰማይ ከሰማይ ጋር ይገናኛል ሰማይ ምንድነው ምድርን እቅፍ ድግፍ አድርጋ ያዘች ነች እንደ እናት ስለ ወዴት ትሄዳለሁ ይኸው መስመሩ የእናቱ ጅንጉርጉር ነው የዚህ ሸሚዝ ኧረ እባክህ በዛ ላይ ይሄ ሸሚዝ ሲሰፋ ደምቷል የሚታጠበው ፎቶ ቤት ነው የሚተኮሰው በሽጉጥ ነው በዛ ላይ ኪሱን ከልብህ ጋር ቅርብ አይደለ በሸሚዙ ኪስ ማፍቀር ትችላለህ እና ሰፋቱ ነው ከ3 እስከ 5 ሴት ማፍቀር ይችላል ይሄ ኪስ ለብቻው ልቤ ጋር 6 ሊሆንልኝ ነው ማለት ነው አዲያ በዛ ላይ ሸሚዝ እንዳትወልቀው አንተ ላይ ነው ሄደው ካወለቀው ከሄደበት ነው የሚመለሰው እሺ ግን ምን አላባሽ የላትም አለ ቆንጆ ቱታ አለው አላ እንዴ ሸሚዝ በቱታ ያው እኮ ፋሽን ነው ሸሚዝ በቱታ ከዛ ለቺኳ ይዘቶርታ ካናደደች ሸሚዝን አውለቀ ፑሽ አፕህን መታ ማለት ነው ወሰርኳ